ጤናስጥልን የግንቦት ሃያድል 20ኛ ዓመትን ምክንያት በማድረግ ከኢህአዴግ ምክር ቤት ጽፈት ቤት የተሰጠ መግለጫ የተከበራቸው የሀገራችን ህዝቦች አረመኔው የደርግ ስርዓት በኢህአዴግ መሪነት በመላ የሀገራችን ብሔሮች ብሔረሰቦችና ህዝቦች አኩሪ ተጋድሎ የተገረሰሰበትን የግንቦት ሃያድል 20ኛ ዓመት ለማክበር በመብቃታችን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የተሰማውን ደስታ ለመግለጽ ይወዳል እንኳን አደረሰን የግንቦት ሃያድል በሀገራችን ለዘመናት ተንሰራፍቶ የኖረው ግፍና መከራ ያበቃበት በሀገራችን ለመጀመሪያ ጊዜ የዲሞክራሲ የፍትህና የነጻነት ጮራ የፈነጠቀበት ድል በመሆኑ እጅግ ታሪካዊና አኩሪ ድል ነው የግንቦት ሃያድል በመላ ሀገራችን ብሔሮች ብሔረሰቦችና ህዝቦች ላይ የተጫነው የብሔራዊ ጭቆና ቀንበር ላንዴና ለመጨረሻ ጊዜ የተንኮታኮተበት ለዲሞክራሲያዊ ፌደራላዊ ስርዓት መሰረት የጣለበት በሀገራችን ተንሰራፍቶ የኖረው ድህነት ረሃብ ጦርነት ኋላ ቀርነትና ድንቁርና ተወግዶ ብልጽግና ሰላም ፍትህና ስልጣኔ በሚሰፍንበት አቅጣጫ ለመረባረብ ያስቻለን በር የተከፈተበት እጅግ አንጸባራቂ ድል ነው መላ ሀገራችን ብሔሮች ብሔረሰቦችና ህዝቦች የልማት የዲሞክራሲና የሰላም እንቅፋት የሆነውን የደርግ ስርዓት ለመገርሰስ እጅግ ከፍተኛ መስዋዕትነት ከፍለዋል የህዝባችንን የልማት ተሳትፎና ተጠቃሚነት ቀፍድዶ ይዞ አገሪቱን ወደ አስከፊ የጦርነትና የትርምስ አረንቋ የዘፈቃትን የደርግ ስርዓት ለመገርሰስ በገጠርም ሆነ በከተማ ውድ የኢትዮጵያ ልጆች ክብሩ ህይወታቸውን ከፍለዋል አካላቸውን አጥተዋል ለከፍተኛ ግፍና ስቃይ ተዳርገዋል ብሎም አገራቸውን ለቀው በሰው ሀገር በስደትና ውርደት ውስጥ ለመኖር ተገደዋል ይሁን እንጂ ጀግኖች የሀገራችን ልጆች የከፈሉት መስዋዕትነት በግንቦት ሃያድል ለፍሬ በቅቷል ዘላለማዊ ክብር ለትግሉ ሰማዕታት ይሁን ከግንቦት ሃያ ወዲህ ባለፉት 20 ዓመታት ሀገራችንን ከጦርነትና ትርምስ በማውጣት በልማትና በዲሞክራሲ ጎዳና እንድትራመድ ለማስቻል እጅግ በርካታ ስኬታማ ተግባራት ተከናውነዋል ከሁሉም በላይ ሀገራችን የህዝቦችን ብዝሃነት የሚቀበል ፌደራላዊ ዲሞክራሲያዊ ስርዓት ለመገንባት ያደረገችው ስኬታማ ጉዞ የስኬቶቻችን ሁሉ መሰረት ተደርጎ ሊወሰድ የሚችል ነው የሀገራችን ብሔሮች ብሔረሰቦችና ህዝቦች ያለፉት ስርዓቶች የፈጠሩትን አፈናና አድሎ አስወግደው የጋራ ተጠቃሚነታቸውንና በእኩልነት ላይ የተመሰረተ ተሳትፏቸውን በማጠናከር መበታተናቸውን ሲናፍቁት የነበሩ ኃይሎችን በማሳፈር እጅ ለእጅ ተያይዘው አንዲት የጋራ ሀገር ለመገንባት ያደረጉት ርብርብ እጅግ የሚያኮራ ነው ባለፉት 20 ዓመታት በኢህአዴግ መሪነት ከድህነትና ኋላ ቀርነት ለመውጣትና የበለጸገች ሀገር ለመገንባት የሀገራችን ህዝቦች ያደረጉት ትግልና ያስመዘገቡት የግንቦት ሃያድሎች ፍሬያቸው እየጎመራ መሄዱን የሚያመለክቱ ናቸው የሀገራችን ህዳሴ ምንጭ በሆነው የአብዮታዊ ዲሞክራሲያዊ መስመር እየተመሩ የሀገራችን ህዝቦች ባደረጉት ልማታዊ ርብርብ ዛሬ ሀገራችን በኢኮኖሚም ሆነ በማህበራዊ ዘርፎች እጅግ አመርቂ ድሎችን ለማስመዝገብና የምታመቱን የልማት ግቦች ለማሳካት ከሚችሉት ሀገሮች ውስጥ አንዷ ለመሆን ችላለች በተለይም የታድሶ መስመሮቻችን ነጥረው ከወጡ በኋላ ባለፉት 8 ዓመታት በተደረገው ሰፊ ልማታዊ እንቅስቃሴ ሀገራችን ባለ ሁለት አሃዝ እድገት በማስመዝገብ ኢኮኖሚዋን በእጥፍ ለማሳደግና የህዝቦቿን ህይወት ደረጃ በደረጃ ለማሳደግ ችላለች ባለፉት 20 ዓመታት የተደረጉት ልማታዊ ትግሎች ያስገኙት ውጤት ለሀገራችን ህዳሴ መሰረት በመጣል የግንቦት ሃያድል ዓላማዎች መሳካታቸውን አብስረዋል የተከበራቸው የሀገራችን ህዝቦች የዘንድሮውን የግንቦት 20 የድል በዓል የምናከብረው የ5 ዓመቱን የእድገትና የለውጥ እቅዳችንን ለማሳካትና ሀገራችንን በአጭር ጊዜ ውስጥ ከደሃ ሀገሮች ጎራ አውጥተን መካከለኛ ገቢ ካላቸው ሀገሮች ተርታ እንድትሰለፍ ለማስቻል እጅ ለእጅ ተያይዘን በመንረባረብበት ወቅት ነው የእድገትና ትራንስፎርሜሽን እቅዳችን ሀገራችን በአጭር ጊዜ ውስጥ ከእህል ተመጽዋችነት ተላቃ ከግብርና መር ኢኮኖሚ ወደ ኢንዱስትሪ መር ኢኮኖሚ የምትሸጋገርባቸውን እጅግ በርካታና ግዙፍ ትልሞችን ነድፏል ሀገራችን በግብርና በኢንዱስትሪ በመሰረተ ልማትና
በማህበራዊ ልማት በርካታ ድሎችን ለማስመዝገብ የምትችልባቸው በአምስቱ ዓመታት የሀገራችን ኢኮኖሚ በጥፍ በማሳደግ የጀመርነውን የልማትና የዲሞክራሲ ግንባታ ወደ ማይቀለበስበት ደረጃ የምናደርስባቸው ግዙፍ ግን ተግባራዊ ሊሆኑ የሚችሉ ቅዶችን በግንቦት 20 ድል መንፈስ ተግባራዊ ለማድረግ የጀመርነውን ርብርብ አጠናክረን መቀጠል ይኖርብናል። የሀገራችን ህዳሴ ካበሰሩ እጅግ በርካታ ፕሮጀክቶች አንጋፋው ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ የቀድሞ መንግስታት ከፉከራ ባሻገር ያልደፈሩትን አባይን በራሳችን አቅም ገድቦ ለሀገር ልማት የማዋል የዘመናት የሀገራችንን ህዝቦች ህልም እውን ያደረገ መላ ሀገራችን ህዝቦች በአንድ የልማትና የእድገት መንፈስ ያስተሳሰረ እጅግ አኩሪ የግንቦት 20 ድል ገጸ በረከት ነው። የሀገራችን ህዝቦች በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያሳዩት መነሳሳትና ያበረከቱት ድጋፍ ሀገራችን በህዝቦቿ ንቁና የተደራጀ ተሳትፎ ወደ ላቀ ልማትና ብልጽግና ለመሸጋገር ያላትን ተስፋ ያስመሰከረ እጅግ አንጸባራቂ ተግባር ነው። ኢህአዴግና ልማታዊና ዲሞክራሲያዊ መንግስታችን በዚህ አጋጣሚ መላ ሀገራችን ህዝቦች በዚህ ታሪካዊ ክንዋኔ ዙሪያ በመሰለፍ ያሳዩትን ታላቅ የልማት ርብርብ ለማድነቅና ለማመስገን ይወዳሉ። የተከበራችሁ የሀገራችን ህዝቦች የግንቦት 20 ድል ለበርካታ ዓመታት የተካሄዱ እጅግ ውስብስብና መራራ ትግሎች ውጤት መሆኑ የታወቀ ነው። ለግንቦት 20 ድል በብዙ ሺዎች የሚቆጠሩ ጀግኖች ኢትዮጵያውያን በየሸለቆ ወድቀዋል። ከግንቦት 20 ማግስት ባለፉት 20 ዓመታት ለልማት ለዲሞክራሲና ለሰላም ያደረግነው ጉዞም ውስብስብና በርካታ ፈተናዎችን በጽናትና በትክክለኛ መስመር በመታገዝ ያለፍንበት መሆኑም የታመነ ነው። ከሁሉም ፈተናዎች እጅግ አስከፊ የነበሩት በድርጅታችን ኢህአዴግ ውስጥ ተከስቶ የነበረውና ድርጅታችንን ብሎም አገራችንን ወደ ከፍተኛ ጥፋት አፋፍ ላይ አድርሶ የነበረው የጥገኛ ዝቅጠት አደጋና የኤርትራ መንግስት በአገራችን ላይ የሰነዘረው ወረራ ነው። ሁለቱንም ፈተናዎች ከፍተኛ መስዋዕትነት በመክፈል በትክክለኛ የተሐድሶ መስመር በመመራት ለመመከት ችለናል። በቀጣጣልነው የተሐድሶ እንቅስቃሴ አገራችንን ከጥፋት ለማዳንና በቀጣይ የእድገት የለውጥ ጎዳና እንድትራመድ ለማድረግም በቅተናል። የተያዝነውን የልማትና የዲሞክራሲ ተጋድሎ ለአፍታም ሳንዘነጋ ከግብ ለማድረስ ከመቼውም ጊዜ በላቀ ቁርጠኝነትና ታታሪነት የምንታገልበት ታሪካዊ መድረክ ላይ እንገኛለን። ባስመዘገበናቸው ድሎች እንደምንኮራው ሁሉ ከድክመቶቻችንና ፈተናዎቻችን ተገቢውን ልምድ በመቅሰም የሀገራችንን ህዳሴ ወደማይቀለበስበት ደረጃ ለማድረስ ቀን ከሌት በትጋት መስራት ይጠበቅብናል። የተጋበራቸው የሀገራችን ብሔሮች ብሔረሰቦችና ህዝቦች የግንቦት 20 ድል ዓላማዎችን ለማሳካት ባለፉት 20 ዓመታት ባደረጋችሁት ሁለንተናዊ ትግል በሁሉም መስኮች አመርቂ ድሎችን ለማስመዝገብ በቅታችኋል። በእኩልነትና በመፈቃቀር የተገነባችሁ ፌዴራላዊ ዲሞክራሲያዊ ስርዓት የዲሞክራሲያዊ አንድነታችሁ የልማታችሁና የሰላማችሁ መሰረት ሊሆን ችሏል። የሀገራችን ህዳሴ የማይቀለበስበት ደረጃ ላይ ለማድረስ በልማታዊ ዲሞክራሲ አቅጣጫ የምታደርጉትን ተጋድሎ አጠናክራችሁ እንድትቀጥሉ የጀመራችሁትን ስኬታማ ጉዞ ለማደናቀፍ ከውስጥም ከውጭም የሚያሰሩባችሁን ኃይሎች በመመከት ወደፊት እንድትራመዱ ኢህአዴግ ጥሪውን ያቀርብላችኋል። ኢህአዴግ ዛሬም እንደትናንቱ ከናንተ ጎን በመሰለፍ ተሳትፏችሁንና ተጠቃሚነታችሁን ለማረጋገጥ አበክሮ ለመስራትና የጀመረውን የእድገትና የትራንስፎርሜሽን እቅድ በድል ለማጠናቀቅ ልማታዊ ዲሞክራሲያዊ መስመሩን አንግቦ የመሪነት ሚናውን ለመወጣት ያለውን ቁርጠኝነት በዚህ ታሪካዊ አጋጣሚ ሊያረጋግጥላችሁ ይወዳል። የተከበራቸው የኢህአዴግ አባላት የግንቦት 20 ድሎች መላ ሀገራችን ህዝቦችና ጀግኖች ታጋዮች ወደቁላቸው የአደራ ቃል ኪዳኖች መሆናቸውን ተገነዘባላችሁ። የሰማዕታትን አደራ በማንገብ ባለፉት 20 ዓመታት ባደረጋችሁት ተጋድሎ የሀገራችንን ህዳሴ ለማብሰር በመብቃታችሁ ልትኮሩ ይገባችኋል። ባለፉት 20 ዓመታት አንጸባራቂ የልማትና የዲሞክራሲ ድሎችን ለማፈስ የቻላችሁት የድርጅታችንን ልማታዊና ዲሞክራሲያዊ የተሐድሶ መስመሮች አንገባችሁ በህዝባዊ ወገንተኝነትና በቁርጠኝነት በመረባረባችሁ ነው።
ለልማትና ለዲሞክራሲያዊ ስርዓት ግንባታ የምታደርጉት ተጋድሎ እንደ ትጥቅ ትግሉ ሁሉ እጅግ ውስብስብና እልህ አስጨራሽ በመሆኑ ለትግሉ ዓላማዎች ስኬታማነት ዛሬም በግንቦት 20 የድል አድራጊነት መንፈስ በጽናት ልትረባረቡ ይገባል። የነደፍነውን የእድገትና የትራንስፎርሜሽን እቅድ ከግብ በማድረስ ሀገራችንን መካከለኛ ገቢ ካላቸው ሀገሮች ለማሰለፍ ያነገብነውን ራዕይ ለማሳካት የጀመራችሁትን ትግል አጠናክራችሁ እንድትቀጥሉ ኪራይ ሰብሳቢነት በልማታዊ ዲሞክራሲያዊ ጉዟችን ላይ የተጋረጠ ቀጣይ ፈተናና እንቅፋት መሆኑን ተገንዝባችሁ በተሟላ ድርጅታዊ ያሳሰበና የተግባር አንድነት እጅ ለእጅ ተያይዛችሁ የተደቀነብንን ፈተና እንድትመክቱና የግንቦት 20 ዓላማዎችን ከግብ ለማድረስ በቁርጠኝነት እንድትፋለሙ ድርጅታችሁ ኢህአዴግ ዛሬም ጥሪውን ያቀርብላችኋል። የተከበራቸው የኢህአዴግ አጋር ድርጅቶች ለግንቦት 20 ድሎች እናንተና በስራችሁ ያሰባሰባችኋቸው ህዝቦች የበኩላችሁን መስዋዕትነት ከፍላችኋል። በግንቦት 20 ድሎች ላይ ተመስርተን አንዲት የጋራችን የሆነች ሀገር ለመፍጠር ያደረግነው የጋራ ትግልም ውጤታማ እየሆነ ነው። እነሆ ዛሬ አገራችን ሁሉም ብሔር ብሔረሰቦችና ህዝቦች በእኩልነት በሁሉም መስክ የሚሳተፉበትና እኩል ተጠቃሚ የሚሆኑባት ብዙሃነትን በመቀበል ላይ የተመሰረተ ዲሞክራሲ የሰፈነባት አገር ለመሆን በቅታለች። የግንቦት 20 ድል ዓላማዎችን ከዳር ለማድረስ የጀመርነውን የእድገትና ትራንስፎርሜሽን እቅድ ለማሳካት እንደ ቀድሞ ሁሉ በአጋርነት መንፈስ በጋራ እንድንረባረብ ኢህአዴግ ጥሪውን ያቀርብላችኋል። የተከበራቸው የሀገራችን ተቃዋሚ ፓርቲዎች የግንቦት 20 ድል በሀገራችን የዲሞክራሲ ስርዓት እንዲመሰረት በር የከፈተ መሆኑ የታመነ ነው። በተገኘው ዲሞክራሲ ተጠቅማችሁ በህጋዊና ሰላማዊ መንገድ የምታደርጉት እንቅስቃሴ ለዲሞክራሲያዊ ስርዓታችን መዳበር የበኩሉን አስተዋጽኦ እንደሚያደርግ ገሃድ ነው። ህጋዊና ሰላማዊ መንገድ ተከተላችሁ ዓላማችሁን እስካራመዳችሁ ድረስ በሚያግባቡን ጉዳዮች ላይ በጋራ ለመስራት በልዩነቶቻችን ላይ በሰለጠነና በዲሞክራሲያዊ መንገድ በመታገል የመድብለ ፓርቲ ስርዓታችንን ለማጎልበት ያለንን ቁርጠኝነት በተግባር እያስመሰከርን እንደመጣነው ሁሉ በድጋሚ ልናረጋግጥላችሁ እንወዳለን። በዚህ ታሪካዊ አጋጣሚ የሀገራችንን ውድቀት የሚመኙና በሀገራችን ህዝቦች ተጋድሎ የተመዘገቡ የልማትና የዲሞክራሲ ድሎችን ለመቀልበስ የሚንቀሳቀሱ ጸረ ሰላምና ጸረ ዲሞክራሲ ኃይሎችን ሴራ ለማምከን የሀገራችን ህዝቦች ጥቅምና ፍላጎትን ማዕከል በማድረግ በሰላማዊ መንገድ እየተራረምንና እየተጋገልን በጋራ ለመንቀሳቀስ ኢህአዴግ ጥሪውን ያቀርብላችኋል። የተከበራችሁ የጎረቤት ሀገሮች ወዳጅ ህዝቦችና የውጪ አጋሮቻችን ካስከፊው እርስ በርስ ጦርነት ወጥተን ወደ ልማት ዲሞክራሲና ሰላም ባደረግነው ጉዞ ላደረጋችሁልን ወንድማዊ ድጋፍ ሁሉ ምስጋናችን የላቀ ነው። የሀገራችን ልማትና እድገት ከአካባቢያችን ህዝቦች ሰላምና እድገት ጋር የተቆራኘ በመሆኑ ባለፉት ዓመታት በአጋርነት መንፈስ ለጋራ ጥቅም እጅ ለእጅ ተያይዘን እንደተረባረብነው ሁሉ ዛሬም ይህንኑ ገንቢ ጉዟችንን አጠናክረን በመቀጠል የሁላችንንም የጋራ ተጠቃሚነት እንድናጎለበት ኢህአዴግ ጥሪውን ያቀርብላችኋል። የግንቦት 20 ድሎች በሀገራችን ህዳሴ ይደምቃሉ። ዘላለማዊ ክብር ለሰማዕታት።